ዋው ስፔሻል ማርያምን እንዴት እንደሚጣፍጥ ነግራችሁ አልችልም። ሰላም እንደምን አላችሁ? እግዚአብሔር ይመስገን እኔ እጅግ በጣም ደህና ነኝ። ቃል ቲዩብ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምንሰራው ቆንጆ ለየት ያለ የጾም ለቁርስ ለእራት የሚሆን የሚጣፍጥ ምግብ ነው። አዲስ ሆናችሁ ሰብስክራይብ በማድረግ ቪዲዮን ጀምሮ ከወደዳችሁ ደግሞ ላይክ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አሁን ወደ አሰራሩ ሰዳችሁ እንግዲህ እንደምትመለከቱት 2 ኤግ ፕላንት ወይም ደበርጃን እና 2 ቤል ፔፐሮች አዘጋጅቻለሁ። እነዚህን የምናደርገው ምንድነው ኦቨን እናስገባቸዋለን። ከፈለጋችሁ ደግሞ በከሰል ላይ መጥበስ ይቻላል፣ እያገላበጥን ስቶቭ ላይ ይቻላል። ግን ሴፍ ስላልሆነ ቀጥታ ዳይሬክት ወደ ኦቨን እናስገባዋለን እስከ ሙሽሽ ብሎ እስከሚበስልልን ድረስ ማለት ነው። ቢያንስ ለ40 ደቂቃ ያክል የጋለ ፍሩን ውስጥ ነው የምናስገባው። ይሄንን አብስለን እንገናኛለን ተመልሰን። ሶሱን እየሰራን ደግሞ አሳያችኋለሁ። ይሄው እንደምታዩት እንግዲህ እኔ ቀዝቀዝ አድርጌው ነው ያመጣሁት። በለምን በጣም ብሎ ስለነበረ እንደዚህ ሙሽ ብሎ በስሎልናል ማለት ነው። አሁን ይሄንን እንልጠዋለን ብለን ነው የምናደርገው ማለት ነው። ቀስ እያላችሁ እንዳያቃጥላችሁ በቢላ በሹካ ምናምን ይሄንን ማላቀቅ። ቆዳውን አንፈልግም፣ እኛ የምንፈልገው የውስጡን ነው ማለት ነው። እንደዚህ አድርገን ቀስ እያለን ቆዳውን እንለያለን። ትንሽ ግን ቀዝቀዝ እስኪልላችሁ ጠብቁ። ለምን ሲያቃጥል በጋለው ስናደርገው በጣም ነው የሚያቃጥለው። በጣም እንዳንጎዳው ይሄ ቃሪያው ነው። ቃሪያውንም እንደዚሁ እናስወግዳለን እንትኑን ልጣጩን። በጣም ከምነግራችሁ በላይ በጣም ነው የሚጣፍጠው ይሄ ምግብ። በጣም ሱስ ያስይዛልና በተለይ እንደዚህ ራት ላይ ቁርስ ላይ መክሰስ ሰዓት መሆን ይችላል። እና ማባያው ዳቦ ነው። በዳቦ ነው የሚበላው። ክራከርም ካላችሁ በክራከር ይሄ ደረቁ ዳቦ የለም በሱም ይበላል፣ በዳቦም ይበላል። አሁን ደግሞ ያው ረመዳን ስላለ ለረመዳን ራሱ ይሄንን እነሱ ስሁር ሰዓት ላይ ይበሉታል። በስሁር ሰዓት ማለት ነው። ፍጣርም ላይ አብሮ ይቀርባል እንደዚህ ከፉል ጋር ምናምን። አንዳንዴ እንደዚህ ቀየር ማድረግ ሲፈልጉ ቀለል ያለ ፍጣር ሲፈልጉ ፉል ይሄ እንደ ደግሞ ባባ ገኑት የሚባለው ይሄ በነገራችን ላይ ባባ ገኑት አይደለም፣ እሺ እሱ እንዳይመስላችሁ። ጣዕምያ ምናምን ፈላፍል ማለት ነው። እነሱ አብሮ ይቀርባሉ ከዚህ ጋር። በደንብ ስላልቀዘቀዘ ፈሳሽ ስላለው ውስጡ ላጥኑ ላቦቱ ይሄ እንደዚህ ውሃውን ማስወገድ እንችላለን። አንድ ደበርጃን ይባላል በአማርኛ አይ ቲንክ፣ በአረብኛ ደግሞ ቤትንጃን ፕላንት ይባላል። እና በየሀገሩ ቋንቋ እንግዲህ እየተናገረ ነው። ኦኬ አሁን ይሄንን በደንብ አድርገን እንቀጠቅጠዋለን እንደዚህ። በጣም ላም እንዲል አናደርገውም በነገራችን ላይ ልክ እንደ ባባ ገኑት ላም አይልም። እንደዚህ ልጣጭ የቀረስ ሲኖር እንደዚህ ስንለው ስለሚወጣ አስወግዱት።
በተለይ የተቃጠለው ፓርት በጨጓራ ጠንቅ ስለሆነ እንዳይገባ እያያችሁ አሁን እዚህ ጋር እንግዲህ 3 የሾርባ ማንኪያ ጠሂና ጨምርበታለሁ። ያው እንደምታዩት ከዛ በቃ ጨው እናደርጋለን አለ ማለት ነው። እዚህ ላይ ብላክ ፔፐር ከሙን ካላችሁ ከሙን ጨምሩበት። እኔ ከሙን ስለሌለኝ ያው አልጨምርም። እዚህ ጋር ኮሪያንደር አለኝ ማለት ነው ፍሬሽ። እሱን አንድ ላይ አብሬ ቀላቅለዋለሁ እና ነጭ ሽንኩርት እዚህ ላይ እንፈቀፍቅበታለን ማለት ነው። የምትፈልጉትን ያክል 2 ፍሬ የሚሆን 3 ፍሬ እንደዚህ ደቀቅ ወይ ለብቻ አድቃችሁ ፍጩት ወይ እንደዚህ አድቆ በሚፈቀፍቅ ነገር መፈቅፈቅ ይቻላል። እኔ አሁን ይሄው እንደዚህ ሆኗል ማለት ነው። ይሄንን በደንብ አድርገን እናዋህደዋለን ማለት ነው። በዚህ ላይ ጤናማ ምግብ ነው። ከመጣፈጡን ባሻገር ጤናማ ነው። ምንም የሚረብሽ ነገር የለውም። ቆንጆ ነው። ጨውን እንቅመስ። ዋው ስፔሻል ማርያምን እንዴት እንደሚጣፍጥ ነግራችሁ አልችልም። በተለይ በደረጃ ነው ሁሉ እንደዚህ ራሱ ሰርታችሁ መመገብ ትችላላችሁ። በቀላሉ ምንም ውጣ ውረድ የሌለው ማለት ነው። በጣም ነው የሚጣፍጠው። ከምነግራችሁ በላይ ሰርታችሁ ሞክሩት።